ደግሞ አጭር ነው የለበስኩት። ሌላ ጊዜ ሳራ የኔ ፍቅር እንትኑን ገንዘቡ እንዳለ በልተሽ በቃ ወሰርሽው አይደለ ነው። ሌላ ጊዜ ሌላ ነሸጥ ሲያረገኝ ምናምን አንድ አልፎ እንትን ቪዲዮ ሰራላችኋለሁ እንጂ በጣም ከስተሻል። ስቲል እኮ ጋይስ ስቲል እኮ እጃለኝ እኮ ስቲል እጄ እኮ ፍራም ነው እጁ። አቤት ግን አንዳንዱማ እኮ ወይ የሰውን ቅናት ዛሬ ነው ያየሁት። የሆነ ሰውማ አይኑ ቅልት ብሏል። ለምን እህል ይወዳል። መጠቅጠቅ አጋሰስ ነው ደግሞ መክሳትም ይፈልጋል። ሁለት ወዶ አይሆንማ ጋይስ። አጋሰስ ወይ መሆን አለበት ወይ ደግሞ እህልህን ሆድህን አንጀትህን ቁጥር አድርገክ ፈስህን ጠጣ ሆድን አንጀትህን ቋጥረክ እህል መቀነስ እንዴ። እግዚአብሔር አጋሰስ ከሆናችሁ አትከሳም። በቃ አጋሰስ ነክ እንዴ። እግዚአብሔርን ጋይስ አያስቅም እኮ የእውነቴን እኮ ነው። ቅናት እንትናችሁ እጃችሁ ሰው በአንድ ጊዜ ትይድድብናቸው ሰው በአንድ ጊዜ መክሳ እጅሽም ከስቷል። አሁን እጄ እንደው ጋይስ እጄ አሁን ይሄ እንዲህ የተንዘላዘለ እንደው እግዚአብሔር ምስክሬ ነው። እኔ ታዘብኩት እንደው ስንቱን ታዘብኩት። እጅሽ ራሱ ቅጥን ብሏል። ይሄ እጄ ራሱ በጥፊ ብልግ ድንግልናሽን ነው የሚበጥሰው። አዳሚ አንዴ በጥፊ ብልሽ ራሱ ድንግልናሽ ነው የሚወሰደው። አዳሚ ምን ሽርህን ነው የምሰብርልህ በአንድ ጥፊ በዚህ እጄ ብልግ። እግዚአብሔርን ራበሻ ማለት አቤት አምላክ ግብግብ ብሏል። አይናቸው ቀልቶ ኢንስታግራም ላይ እኮ ማለት ነው አንደኛ እኮ ተከታታዮቼ እነሱ ናቸው እኮ። ትወርክ ሳረጋ አብሬያቸው ገብቼ ስጨፍር ተከታታዮቼ እኮ እነሱ ናቸው። አድናቂዎቼ እነሱ ናቸው። ኖ ጋይስ ኖ አይደለም። አሁን እኔ ደግሞ የሚወጣ ፊልም ላይ ደግሞ ስታይ አይ ስለሱማ አወራመረ ደማችሁ ደግሞ ይፈሳል። የዛን ጊዜማ ደማችሁን ነው እንደ ጽዋ የምትራጩትኝ። አይ መከራይ አምላኪ ሆይ አይ መከራይ ካፌ ያመለጠኝ። አይ መከራይ ደማችሁን እንትን ነው የምትራጩትኝ። ያኔማ ከባድ ነው ይሄ ማህበረሰብ። አረምረምት በወረኔ ሰላጣ ነው የምበላው። እሱንም ተብኩትኝ በቃኝ። አንጀቴን ቆጥቤዋለሁ። በእናንተ ስድብ የተነሳ ቡሊ ሰው በማረጋችሁ የተነሳ ጥሩ ነው ሊያደረጋችሁ ለኔ። ምክንያቱም ቀጭንም ሆኜ በህይወት ያይቸዋለሁ፣ ወፍራምም ሆኜ በህይወት ያይቸዋለሁ። ግን መሳደባችሁ ለኔ አጠነከረኝ፣ እንድለወጥ አደረገኝ። እግዚአብሔር ወደ ራሴ እንድመለስ እንዴ የድሮዋ ቤት ታይታለች እንደ ለራሴ የሚያስታውሳችሁኝና አይከፋኝም። አመሰግናለሁ ነው የምላችሁ። አመሰግናለሁ። መጋኛ ምን ወይኔ ያገሬ ልጅ አልክ። ምን ነው ጠፋ? ዲቦራ ካለሽ ላኪ በሏት። ከነሱ ጋር እየሳቀን እንጫወታለን። ሞቅ እናድርጓለን። እስቲ ጋይስ ምንድነው አልገባኝም። አይ ነው በጣም ነው ዞምቢክ የጀመርኩት። በጣም አዋቂ ብዙ እኮ ጠንቋዮች እዚህ ቤት አሉ። ብዙ መተተኞች፣ ብዙ ቡዳዎች ነው እኮ እኔን የከበቡኝ እኮ። በጣም ነው እኮ የሚያውቁት ጋይስ። አሁን ተናገሩ። ምን አይነት ፓንት ነው ያረኩት? ሳታዋሹ ምን አይነት ፓንት ነው ያረኩት? ቀይ መለሳችሁት። የኔ ቡዳዎች ቡዳ ናችሁ እኮ እናንተ። ወይ ለዚህ እኮ ነው የምወዳችሁ። አልጋይ ቤት በኩል ያለው መተተኞቹ በቀኝ አወቃችሁት። ተስማሙና አንድ ላይ ተስማሙና እውነት አሳማኝ እንዲሆን ፒንክ አላለ አሳማኝ እንዲሆንላችሁ ተስማሙና ተሳደቡ። አርግዛ ነው ቆን አርግዛ ነው፣ ተሰርታ ነው ቆን ተሰርታ ነው፣ ኦዞምፒክ መርፌ ተወቅታ ነው ቆን መርፌ ተወቅታ ነው። ተስማሙና አንድ ላይ ብትሳደቡ ያዋጣችኋል። እና እኔ ማንስ ቢያማኝ ምን ይገርመኛል? ለያሙይ ነው እንዴ? እኔ እኮ ቤታ ነኝ። እንዴት አልታማም? እንዴት ባሽሙር ስለኔ አይወራም? ተራ ሴት መሰልኩ እንዴ? እቺ ብለ የምታልፈኝ እኮ ሴት አይደለች።
ስለኔማ ይወራል። በኩለ ሌሊት ሁሉ ነው የምመጣባቸው። ሳምባቸው ላይ ቁጭ ብዬ በነፃ ነው ሳልከፍል የምኖረው። እንዴት ስለኔ ያወሩ? የምትጠሉትን ሰው እኮ አታወሩ። የምትንቁትን ሰው እኮ አታወሩ። በአሽሙር ስለኔ የሚያወሩት ደግሞ የታወቀ ነው። በአንዱ ለመወደድ ሲባል አንደኛውን ግዴታ ለማስደሰት መሳደብ፣ ማማት፣ ስም መስጠት አለባችሁ ለመወደድ ለማፈንደድ። እኔ ኩሩ አቤት ጎንደሬ መሆን አንዳንዴ እግዚአብሔርን ለሌላ ምናምን ሳይሆን እኔ ሸዋ ምንም አለብኝ፣ ግን እኔ አማራ እንትን ስላለብኝ እኔ ኩሩ ነኝ። ለአንዱ ለማስደሰት ብዬ ለአንዱ ቂጤን አላፈነድድም፣ አላጨበጭብም። ይሄ ደግሞ ግልጽ ነው። አንዱ ደስ እንዲለው ተብሎ ማስመሰል አልወድም። ጉረኛ ይሻላል አስመሳይ ከመሆን። ማርያምን ጉረኛ ብሆን ይሻላል። ገንዘብ አልጠይቅም። ለምን እንደዚህ አለ? እኔ እንደዚህ ጥሩ እያሰብኩ ምናምን እያልኩ ነው ጭንቅላት የሚጨነቀው። አሁን እመቤቴን ሰዎች ሲልኩ ምናምን ምንድነው ኦኬ እና ምንድነው ነው የምለው። እንደዛ ነው የምለው። ብከስ ከልብ አይደለም፣ የእውነት አይደለም የሚደረገው። የእውነት አይደለም ከልባቸው። አንድ ሰው የሆነ ነገር ቢያደርግ ኦኬ ለማስመሰል ምናምን ለመበሻሸቅ። ወረሞ ደግሞ ምንድነው? ወረሞ ናት። እሺ አዋላዴ፣ አይ አንተ አገር ቤት እያለህም አንተ በጣም ነው የምታዋልደው። እሺ እኔ እኮ እንደውም የማታውቁት ጉድ የለም ስለኔ። ግን እንዴት ቤቴን አውቃችሁት አልመጣችሁም ነው? ስለኔ የማታውቁት ነገር የለም። እሺ ያልነጠቃችሁኝ ነገር የለም። እንደው በስማ እሺ ላኪ በሏትኝ። እሺ ጌም ተጫዋች ትሉኛላችሁ። እኔ እኮ ከዲቦራ ጋር ካልሆነ የስ ዲቦራ አለች። ወርዛቤል ማታ ገባለሁ ተመልሼ። እኔ ማሰብ እንዘረዝራኛ። እሺ ባክሽ። ወይኔ በዚህ ቦታ ነው የቀየርኩት ቲቪን። እንዳንቺ ላደርግ ነበረ፣ እሳት ላረግ ነበረ። ግን በዚህ በኩል ልዙር። በዚህ ዙሪ እንደኔ ያርግ። ግን ወደዛ ነው አመሆኑ አይመቸኝም። ወዴት እንዴ? ስልኩን ታዞሪዋለሽ። ቴፔ ይበላሻል። ስታፕ እንዴ ነው የምቀመጠው። ማሪ ሽፒን በላይ ሳላድ እየበላው ነው። አይ ኖ አምሮ ቢያ ቴንክ ዩ ወዬ። ባበሻ ቀሚሱ ሰራሽ እንዴ? አዎ ስፋቱማ ሳስረው ቡትፍትፍትፍ ይላል። መጨረሻ ላይ ሳላስር ዝም ብዬ ሰራሁት። ቆይ ቪዲዮን ገብቼ ይላል ለቅቄ ብቻ ወደዚህ ነው የገባሁት። ስለከሳሽ እኮ ነው። አይመስለኝም። ስታይሉ እንደዛ ነው። ቡፉፍ ያለ ነው። እንደው ካሜራው ነው ራሱ ጠብደል ያደረገኝ ይሄ ካሜራ። ቆይ አንዴ ላይቭ ላይ ስሚ፣ ቲቪው እንዴት ነው የሚያደርገው አላለኝም አሉ። ቆይ ወይ ጉድ! በዚህ አካውንት የራሴን ፎሎ አላደረግም እንዴ?